ህዳሴ ግድብ እንደዚህ የተቦጨቀ የሚመስለው መካከሉ ለምንድን ነው? ለምን ይመስላል? ብረቱን ሰርተን ወደ ላይ አብረን እኩል ስላላወጣን ነው። ከማስተካከያው ድርድር በኋላና አዳዲስ ሰብ ኮንትራክተሮች ከገቡበት በኋላ እኮ ያ ቴስት ሲደረግ እንኳን ያን ፕሬዠር ሊሸከም ቀርቶ ዝም ብሎ የሚፈስ ውሃም ለመሸከም ኮንክሪቱን ለመሸከም የሚቸግረው ብረት ነው የተቀመጠው። ተነስቶ አዲስ ብረት ተገዝቶ ተጠቅልሎ ነው አሁን የምታየው ውጤት። ክቡር ዶክተር አብይ የሚሰሩበት መንገድ ዲክቴት አይደለም። እውቀት እስካለ እስካመኑ በድረስ ስራ፣ ይሄ ኃላፊነት ያንተ ነው፣ ትጠየቅበታለህ። በዚህ ግባ በዚህ ውጣ። እኛ የእሳቸውን ጋይዳንስ ስንፈልግ ነው እሳቸው ጋር የምንሄደው። ግብፅ እኮ ይህንን በጣም አግሬሲቭ ካምፔን የጀመረችው ግድቡ መዳኑን ስታይ ነው። ስለዚህ ይህንን የኢትዮጵያ ሕዝብ መንቃት እና መጠበቅ አለበት።